ለመጀመሪያ ጊዜ ግንኙነት ስታደርግ ነገሮች እንደጠበቅከው አልሄዱም ስንፈተ ወሲብ አለብህ ማለት ግን አይደለም። ምክንያቱም የመጀመሪያ ጊዜ ግንኙነት ሲደረግ ከልምድ ማጣትም እንዲሁም ደግሞ ካሉት የስነ ልቦና ጫናዎች አንጻር ቶሎ መጨረስ ሊፈጠር ይችላል። የብልት አለመቆም ችግር ሊኖር ይችላል። እንዲሁም ደግሞ ዘግይቶ መጨረስም ሊኖር ይችላል። እነዚህ ነገሮች ግን አንድ ጊዜ ተከሰቱ ማለት ችግር ናቸው ማለት አይደለም። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ። ይሄ ሰውዬ አንድ ነገር ሳይለምድ አይቀርም። ጣል አድርጎኛል። ያገኘሁት ዕለት ግን ወይኔ ወይ እሱ ነው የሚሉት እና ካለ መረዳት ይመስለኛል። መጀመሪያ ሰሞን ከትዳር በፊት የነበረው ፍቅር የነበረው ለወሲብ የነበረን ጉጉት ያኔ በጣም ሞቅ ያለ ነበር። አሁን ለምን ቀዘቀዘ? አብረን እየኖርን ልጆች ወልደን እንደውም የፍቅራችን ጊዜ በጣም መጨመር ሲኖርበት ለምንድን ነው የቀነሰው? አልጋችን ላይ ተራርቀን የምናሳልፈው ጊዜ ነው የሚበዛውና መሀል ላይ ያለው ስፔስ አንዳንዴ ብዙ ሰዎችን ደርቦ ያስተኛል። ዳርና ዳር ይዘን ነው የምንተኛው። አረ ምንድነው ያሉ ብዙ ሰዎች አሉና ይሄ የሆነበት ምክንያት እንግዲህ ኃላፊነት አለ፣ ስራ አለ፣ ልጆች አሉ። ይሄንን ሁሉ ስንወጣ አእምሯችን በብዙ ነገር ቢዚ ይሆናል። ከዛ ደግሞ ስሜታችን ለወሲብ ያለን ሀሳብም ስሜትም ይቀዘቅዛል። ያ ትክክል አይደለም። እስኪ ያስቡት። የሆነ ሰሞን ላይ የሚጣፍጥ ምግብ በየቀኑ ስትበሉ ቆይታችሁ ከሆነ ጊዜ በኋላ ደግሞ ጨው የሌለው ምግብ ሲሰጧችሁ ይዋጥልናል? በጣም ከባድ እኮ ነው አይደል? ልክ እንደሱ ነው የሚሆነው። ትዳር ከወሲብ ውጪ ሲሆን ጨው የሌለው ምግብ ማለት ነው። በጣም አሰልቺ ነው የሚሆነው። ይህንንም ደግሞ ማስተካከል የምንችልበት 6 አይነት የምግብ አይነቶች አሉ። በጣም ደስ ይላል አይደል? ተፈጥሮ ራሱ እኮ ባላንስ አድርጎ የሚያስፈልገንን ነገር ሁሉ ሰጥቶናል። እኛ ደግሞ የተሰጠንን ነገር በአግባቡ መጠቀም አለብን አይደል? ስለዚህ ዛሬ ስለ 6ቱ ወሲብ ስሜትን የሚያነቃቁ ምግቦች እናወራለን። አብራችሁን ቆዩ። አንደኛው የወሲብ ስሜትን የሚጨምረው የምግብ አይነት ካካኦ ነው። ብዙዎቻችን እኮ እናውቀዋለን አይደል? በዳቦ በኬክ በካፑቺኖ በተለያየ ነገሮች እንጠቀማለን፣ ግን ስለማናዘወትረው ጥቅሙን ሼር አናደርግም። ካካኦ ዶፓሚን እና ሴሮቶኒን የተባሉ ንጥረ ነገሮች በሰውነታችን ውስጥ እንዲጨምሩ ያደርጋል። ያም እነዚህ የሚሰሩት ምንድነው? ዶፓሚን ስሜታችን ለወሲብ ያለን ስሜታችን እንዲጨምርና እንዲነቃቃ ያደርጋል። ሴሮቶኒን ደግሞ አእምሯችን ዘና ብሎ እንዲቆይ ያደርገናል። እንግዲህ ብዙዎቻችን ብዙ ኃላፊነት አለብን። የቤት ኃላፊነት፣ የስራ፣ የተለያየ ጉዳይና በብዙ ነገር ስንወጣጠር አእምሯችን ዘና አይልም። ዘና ለማድረግ ራሳችንን ስንጥር ደግሞ ትግል ነው የሚሆንብን። ለወሲብ ራሳችንን ሆነ ብለን ማዘጋጀት አንችልም። ሰውነታችንን ግን በእነዚህ ምግቦች በመጠቀም ማስተካከልና ማነቃቃት እንችላለን። ኦፍ ኮርስ ቀን ላናስበው እንችላለን። ማታም እንደዚሁ ግዴታ አብረን ስለምንተኛ ብቻ እየደበረን ነው የምንተኛ፣ ወይ ደግሞ ግንኙነቱ ብዙ ላይ አስደስተን ይችላል። ይሄ የሚፈጠረው እንግዲህ እኛ ስሜት ስላጣን ሳይሆን ሰውነታችን በብዙ ነገር ስለተወጠረ ነው። አንደኛው ካካኦ ነው። እሱን አዘውትረን በመጠቀም ስሜታችን ከፍተኛ እንዲሆን አእምሯችንን በብዙ እንዳይጨናነቅና ኃላፊነትን ቢኖርብን ግን ዘና ማለት እንድንችል ያደርገናል። ሁለተኛው አረንጓዴ ሻይ ነው። ብዙ ጊዜ ለክብደት ለመቀነስ ነው የምንመከረው አይደል? ግሪን ቲ በተለይ ሴቶች ብዙ ታውቁታላችሁ ብዬ አስባለሁኝ። ክብደት ለመቀነስ ወይም ቦርጭ ለማጥፋት ብዙ ሰው ይጠቀመዋል። ግን ያልታወቀበት ደግሞ ሌላ አገልግሎት አለው። በውስጡ ካቴችን የተባለ ንጥረ ነገር አለው። ያ ንጥረ ነገር የደም ፍሎ ወይም የደም ዝውውር እንዲፋጠንና ወደ መራቢያ አካሎቻችን በትክክል እንዲደርስ ያደርጋል። የደም ዝውውር በአግባቡ ሁሉም ሰውነታችን ላይ ካልደረሰ እንቅስቃሴዎች ወይም ስሜቶች በአግባቡ አይሰሙንም፣ ወይም ደግሞ ማድረግ ያለብንን ነገሮች በአግባቡ ሰውነታችን ሁሉ መደረግ ያለበትን ሁሉ አያደርጉም። የመራቢያ አካሎቻችን ጋር ደግሞ ደም በአግባቡ ካልደረሰ ስሜት አልባ ነው የምንሆነው። ልክ መኪና እንዴት ነው በጣም ነዳጅ ካነሰው እንገፋዋለን አይደል? ይገፋና የተወሰነ መንገድ ይሄዳል። ከዛ በኋላ ግን ሂድልን ብንለው አይሄድም። ምክንያቱም በቂ ነዳጅ አላገኘም ማለት ነው። ልክ እንደሱ ሰውነታችን ስሎ ይሆናል፣ ይቀዘቅዛል፣ ለብዙ ነገሮች ንቁ አንሆንም። እና አረንጓዴ ሻይ ይሄን ነገር በጣም ያስተካክላል። የደም ፍሎ በደንብ በአግባቡ ሁሉም ሰውነታችን ጋር እንዲደርስ ስለሚያደርግ እኛ ባንለውም ስሜታችን ራሱ የተነቃቃ ይሆናል ማለት ነው። ሶስተኛው ደግሞ ቸኮሌት ነው።
ሁላችሁም ፈገግ እንደምትሉ እርግጠኛ ነኝ። ብዙ ጊዜ ወንዶች ለፍቅረኞቻቸው ቸኮሌት ይሰጣሉ አይደል? ሴቶች የቸኮሌት ፍቅር እንዳለባቸው ነው የምናስበው። ግን እንግዲህ ነጮች ያለ ነገር ባህል አላደረጉትም አይደል? ቸኮሌት በውስጡ ሴሮቶኒን አለው። ሌሎችም ያሉት ንጥረ ነገሮች የሚያደርጉት ምንድነው? ሰውነታችን ለወሲብ ንቁ እንዲሆን ያደርጋል። አሁን አንዳንድ ጊዜ የምንበላው ምግብ ለወሲብ ያነቃቃናል የሚለው ነገር ብዙ ሰዎች ላይ ዋጥላቸው ይችላል። ሶስተኛ 2 ዓመት ሆነኝ ሴክስ ካረኩኝ ፍላጎቴ ቀነሰ። ለምንድን ነው? የፍላጎት ማነስ አለብህ ለማለት ቅጽበታዊ የሆነ ነገር ሳይሆን በደረጃ እየቀነሰ የሚመጣና ለ6 ወር የሚቆይ መሆን አለበት። የፍላጎት ማነስ በሁለት ምክንያቶች ሊመጣ ይችላል። በመጀመሪያ በሆርሞን ምክንያት ነው። ሁለተኛ ደግሞ በጭንቀትና በስራ ብዛት እና በሌሎች ስነልቦናዊ የሆኑ ነገሮች ናቸው። ስነልቦናዊ ሊያስጨነቃችሁ ወይም ያደከማችሁ ነገር ሲስተካከል የሚስተካከል ነገር ነው የሚሆነው። ግን ሆርሞናል ከሆነ በተለይ ደግሞ ቴስቶስትሮናችሁ ካነሰ፣ ቫይታሚን ዲያችሁ ካነሰ፣ ፕሮላክቲን የሚባለው ሆርሞን ከፍ ካለና የእንቅርት ሆርሞናችሁ በተለያየ ምክንያት ከተዛባ የፍላጎት ማነስ ምልክት ሊሆን ይችላል። እነሱን ደግሞ ሆርሞን ላይ ያለውን ችግር እንደ አግባብነቱ መርምረን ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። ዛሬ አዲስ ወሬ አለኝ። ለርቀት ፍቅረኛሞች ወይም ለተራራቁ የፍቅር አጋሮች፣ የትዳር አጋሮች የሚሆኑ 3 አይነት የስልክ የወሲብ አይነቶች ነው የምናወራው። አንደኛው የስልክ የወሲብ ንግግር ወሲባዊ ቴክስት ነው ወይም ሜሴጅ ስንጻጻፍ ወሲባዊ የሆነ ሜሴጆች መጻጻፍ ነው። ብዙ ሰዎች አሁን ትኩረት አያደርጉም። እንደውም በስልክ ወሲብ ሲባል እንዲሁ በደፈናው ፎን ሴክስ ብለው ነው ሰዎች የሚያውቁት። በንግግር ብቻ ይመስላቸዋል፣ ግን ያ አይደለም። ብናቀውም ደግሞ አናደርገውም ስለምናፍር ወር እንዴት እንዲደረጋል ብለን ስለምንፈራ ይከብደናል ለማድረግ። ግን ማሰብ ያለባችሁ መጀመሪያ በፍቅር ግንኙነት ውስጥ ምንም መተፋፈር ሊኖር አይገባም፣ መደባበቅ ሊኖር አይገባም። ስሜታችንን ውስጣችንን ሼር እያደረግን የምንኖረው ከፍቅር አጋራችን ጋር ነው ወይም ከትዳር አጋራችን ጋር። ለነሱም እንደብቀው ነገር ካለ ከራሳችን ጋር ነው የሚቀረው። ያ ደግሞ ደስተኛ አያደርገንም። ወሲብን ትኩረት ያደረገ ነገር ደግሞ ሲሆን ከትዳር አጋራችን ሌላ ለማን እናወራዋለን? ከሌላ ሰው ጋር እንዴት ሼር እናደርገዋለን አይደል? ብልት ማስረዘሚያ ወይም ማወፈሪያ መድኃኒት አለ እንዴ? የለም። የባህላዊ ሐኪሞችም ሆነ ላርጎ ምናምን እየተደረገ ከህንድ እየመጣ ያለ መድኃኒት አለና ብልታችሁ ላይ በመቀባት ምናምን ብልት ማሳደጊያ ይሆናል ብላችሁ እየሽገዛችሁ ያላችሁት ነገር ከሆነ ገንዘባችሁ ነው እየተበላችሁ ያላችሁት። በፍጹም ሳይንስ ያረጋገጠው በትክክል የሚሰራ የብልት ማሳደጊያ የለም። ብልት ማወፈሪያ ማስረዘቢያ ምናምን ብላችሁ የምታስቡት የብልታችሁ ማነስ ካለባችሁ ችግር ጋር ካለባችሁ ስንፈተ ወሲብ ጋር እያነጻጸራችሁት ከሆነ ትልቅ ብልትም ያለው የብልት አለመቆም ችግር ሊያጋጥመው ይችላል። ትንሽም ብልት ያለው ደግሞ ኖርማል ስንፈተ ወሲብ ላይኖርበት ይችላል። ስለዚህ ስንፈተ ወሲባችሁ ከብልት ሳይዛችሁ ጋር የሚያገናኘው ነገር የለም። ስንፈተ ወሲባችሁ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እነሱን መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬው ሁል ጊዜ ክፍት ነው። 5 ወልዶ እንዴት ይጠባል የሚል ጥያቄ ደርሶናል። ላስረዳችሁ። አንድ ሰው አንድም ወለደ 2 3 እዛ አካባቢ የሚፈጠረው ለውጥ ምንድነው? ልክ ያንን ልጅ ለማስወጣት የቫጃይናል ግድግዳችን ማለት ነው ስትሬች ያደርግና ልጁ ይወጣል። ሲመለስ የሚችለው ነው ያልኩ ይመለሳል። ይሄ በተደጋገመ ቁጥር ግን ስትሬች አድርጎ የሚቀር ፓርት አለ፣ ላስቲሲቲ አለ። ይሄንን መጀመሪያ በኬግል ለማስተካከል ሞክሩ። ከዛ ካለፈ ግን ቀዶ ጥገናው ምንድነው የሚያደርገው? ስትሬች አድርጎ የቀረውን ትርፏን ኢላስቲክዋን ቲሹ በማያያዝ እናቀራርበውና ግድግዳው ወደ ነበረበት ይመለሳል ማለት ነው። ወደ ነበረበት ስንል በየሰው ሊለያይ ስለሚችል የኛ ስታንዳርድ 2 ጣት ብቻ እንዲያስገባ ማድረግ፣ ከዛ ኋላ በግንኙነት ሰዓት እንደ ድሮ ፍሪክሽን ያዝ ማድረግ መመለስ አይነት ህክምና አለ። 5ም ወለደች 1 ሴት 8ም ወለደች 3 ህክምናው ተመሳሳይ ነው ለማለት ያህል ነው። የወሲብ የስልክ ወይም የቪዲዮ ንግግር ነው ስሜትን ስለሚያነቃቃ አብረን ስንሆን እንደምናደርገው መኝታ ቤታችን ገብተን ሸኝ እሺኝ ምናምን ልንባባል እንችላለን። እዚህ ጋር አንገቴን ሳመኝ አንገቴን ሳሚኝ እንዲህ አይነት ነገር እያደረግን ነው አይደለ ወደ ወሲብ የምንሄደው። ስለዚህ ልክ አብረን እንዳለን ኢማጂን ማድረግ፣ ፊት ለፊታችን ስናየው አብሮን እንዳለ ማሰብ ለወሬያችን ገደብ እንዳይኖረን ያደርገናል። በቃ አብረውን ነው ፍቅረኛችን ነው የምናወራው። ስለዚህ ሰውነታችን መነካካት ይናፍቀናል፣ መተቃቀፍ ይናፍቀናል። ከምናፈቅረው ሰው ጋር ልብስ ሳንለብስ ራቁታችንን ሆነን የምንተቃቀፈው ነገር ሁሉ እኮ ይናፍቃል። ይሄ እውነት ነው። ምክንያቱም የፍቅር አጋር ወይም የትዳር አጋር ማለት ከሌላው ሰው የሚለየው የወሲብ ህይወት ስላለን ነው አይደለ እንጂ ከማንም ሰው ጋር እኮ እናወራለን እንኖራለን።
ስለዚህ እኩል ሁለታችን ያለንን ስፔሻል ነገር ኢንጆይ ማድረግ ይኖርብን። ለረጅም ጊዜ የቆየ ራስን የማርካት ልምድ ካለበት ግንኙነት ላይ መደሰትን እርሳው። ምክንያቱም ሰውነታችሁ በትንሽ ንክኪ ብቻ ኢጃኩሌት ማድረግን ስለሚለምድ እና ከእውነታ የራቀ የግንኙነት እይታ እንዲኖራችሁ ስለሚያደርግ በግንኙነት ጊዜ የመራቢያ አካል አለመነሳት፣ ቶሎ የመጨረስና ለመጨረስ መቸገርም ሊያጋጥም ይችላል። ከረጨን በኋላ ለምን ይደብረናል? የሚለቀቁት ሆርሞኖች ናቸው። አንድ ወንድ የዘር ፈሳሽ ልክ እንዳፈሰሰ 2 ሆርሞኖች ይለቀቃሉ። እነዚህ ሆርሞኖች ኦክሲቶሲን እና ፕሮላክቲን ይባላሉ። እነዚህ ሆርሞኖች ምንድነው የሚያደርጉት? የቴስቴስትሮን ተቃራኒ። ከረጫችሁ በኋላ አንደኛ የእርካታ ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ድካም ይላቸዋል። ሶስተኛ እንቅልፍ ይጥልባቸዋል። ማለት እነሱ ሆርሞኖች ከፍ ብለው ማለት ነው ወዲያውኑ ነው የሚቀንሱት ማለት ነው። እንደ እድሜያችሁ ማለት ነው ወዲያውኑ ከፍ እንዳሉ ሊቀንሱ ይችላሉ በ5 ደቂቃ ውስጥ። በዛ ላይ ደግሞ 50 ምናምን ዓመታችሁ ላይ ደግሞ ከሆነ ማለት ነው እስከ 24 ሰዓት ድረስ ሊሄድ ይችላል ማለት ነው።